ሰላም አሁን ላይ ትዕግስቷ እጅጉን በጣም ነው ያለቀው ማለት ነው። በነገራችን ላይ እጅግ በጣም ማለት ነው ከመጠን በላይ በቃ ማይካ ደግማ ደጋግማ የምታሰቃያ ስቃዩዋ ማለት ነው። ከዚህ በኋላ እንደዚህ እኔ ዝም ማለት የለብኝም በማለት እንግዲህ እንዲሁም ማይካን ቀጥታ ወደ ቤት ነበረ ይብን ራሱ እንግዲህ ሮዚን አልጠበቀቻትም ማለት ነው። ልክ ካስመለጧት በኋላ ቀጥታ የመጣችው ማይካ ወደ ቤት እንደምትመለስ ስላወቀች ቀጥታ ወደ ቤት ነበረ እራሷ ሰላምም የተመለሰችው ማለት ነው። እና ለምንድን ነው እንደዚህ የምታደርገኝ? ቆይ ግን እኔ እኮ ዝም ያልኩኝ እንጀራ ብዬ ነው። አንቺ ግን እጅግ በጣም ነው ያበዛሽው። ለምን እንደዚህ ታሰቃይኛለሽ? ለምንስ እንደዚህ ታደርጊኛለሽ? በማለት እንግዲህ ማይካን ሶፋ ላይ ቀጥቀጥ እያደረገቻት ነበረ። እያገላበጠች ቀጥቀጥ በምታደርግበት ሰዓት ላይ እንግዲህ በመጨረሻ ማለት ነው እንግዲህ የሮዛ እናት ከች ብላለች ማለት ነው። በነገራችን ላይ በሩን ከፍታ የሮዛ እናት ስታያቸው እጅግ በጣም ነበር እየደነገጠችው ማለት ነው። ምክንያቱም ሰላምን በእንደዚህ አይነት መልኩ አጠብቃትም ነበረ። ማይካነች ጥፋተኛዋ፣ ማይካነች መጥፎ ነገር የምታደርገው፣ ሰላምንም የምትበድለው፣ ክፉ ነገር የምታደርገው ራሷ ማይካ እንደሆነች ስለምታውቅ የሮዛ እናት ወይዘሮ ሜሮን ማለት ነው ያየችውን ነገር ግን ማመን አልቻለችም። እስከ ዛሬ ጥፋተኛና እንዲሁም ደግሞ መጥፎ ነገር ስታደርግ የነበረችው ማይካ ነበረች። አሁን ግን እንዴት ማይካን በበታች አድርጋ እንዴት ሰላም ልትቀጠቅጣት ልትመታች ቻለች? እንዴት እንደዚህ ታደርጊያለሽ የሚለው ነገር እጅግ በጣም በይታ ብቻ በጣም ነበር ራሷ ሰላምን ያስፈራት ማለት ነው። ስለዚህ አሁን ላይ በእርግጠኝነት ማለት ነው የሮዛ እናት ደግሞ ጥፋተኛ የምታደርገው ራሷ ሰላምን ነው ማለት ነው። ምክንያቱም እንግዲህ ያው ማይካ አሁን ላይ ሰላምን እንዳገተቻት ወይንም ደግሞ እንዳሰቃየቻት በጣም ብዙ በደሎችን እንዳደረሰችባት ባይኗ ስላላየች ያየችው ደግሞ ማለት ነው ሰላም እንግዲህ ማይካን እየደበደበቻት ማይካ እባክሽን ተኝ እያለች እንግዲህ በታች ሆና ስትጮህ ስላየች ማለት ነው ወይዘሮ ሜሮን አሁን ላይ ማለት ነው ጥፋተኛ የምታደርገው ራሷ ሰላምን ነው ማለት ነው። ሰላም ደግሞ በተደጋጋሚ አሁን ላይ ችግሮች እየበዙባት መጥቷል ማለት ነው። እና አሁን ላይ ደግሞ ማይካ ጠርጥራለች። በቃ የናታን ፍቅረኛ የሆነችው ሰላም ተብዬው አንቺ ነሽ ወይ በማለት እንግዲህ እጅግ በጣም እንትን እያለች ትገኛለች። ጠርጥራለች። እሷ ልትሆን ትችላለች፣ ግን ደግሞ ይቺ ኮሳሳ ይቺ ዳሃ መናጤ እንዴት ነው የናታን ፍቅረኛ ልትሆን የምትችለው በማለትም እየተናገረች ትገኛለች ማለት ነው። ግን ሆኖም አሁን ላይ እንግዲህ ሰላም ከታገተችበት ካለች ቦታ ያስወጣት የራሱ የናታን ጓደኛ የሆነው ነው ማለት ነው። ምክንያቱም ከዚህ ቤት መውጣት መቻል አለብኝ ብላ እንግዲህ ሰላም ከዛ ቤት ወጥታ ነበረ። ሲቀጥል ደግሞ የወጣችው የማይካ እርግዝና ከሰማሽ በኋላ ነው። ምክንያቱም ማይካ ከማን ነው ያረገዘችው? ከማን ነው እርጉዝ የሆነችው? የማይካ ልጅ አባትስ ማን ሊሆን ይችላል? ማይካ ከማን ነው ያረገዘችው? በእርግጠኝነት ናታንን ስለምትወደው ስለምታፈቅረው ከናታን ሊሆን ይችላል የሚለው ነገር ራሷ ሰላም እጅግ በጣም አሳስቧታል ማለት ነው። ይህን ራሱ ለእናቷ ደውላ ስለ ሰርጉ ጉዳይ ራሱ ስትናገር ነበር። እናቴ የሰርግ ጉዳይ አሁን ላይ ግን ጊዜው ተራዝሟል፣ ስለዚህ አሁን አይሆንም በማለት እንግዲህ አስቀድማ ደውላ ስታወራት ነበር። ያ ማለት እንግዲህ ችግሮች በጣም ስለተፈጠሩ ነው ማለት ነው። እና ይህን ራሱ ናታንም እንደዚሁ ሰላምን ለማናገር ወይንም ደግሞ ለማረጋጋት ሞክሮ ነበር፣ ግን ደግሞ አልቻለም ማለት ነው። ምክንያቱም እንዳትነካኝ ካጠገቤ እንዳደርስ እያለች እንግዲህ ሰላምም አስጠንቅቀው ስለነበር እና ለሮዚም ሆነ እንዲሁም ደግሞ ለናታን ሳትነግር ነበር ከቤት ሹልክ ብላ መጥፋት የፈለገችው ማለት ነው። ስለዚህ የማይካን እርግዝና እንዲሁም ደግሞ የናታን ልጅ ሊሆን ይችላል የሚለው ነገር ሰላም እጅጉን በጣም ስላሳሰባት ከዚያ አንጻር ነው ከቤት ወጥታ ልጠፋ የቻለችው። ከቤት እንደወጣችና እንደጠፋች ባወቀች ሰዓት ግን ማይካ እንደዚሁ ማለት ነው ተቀብላ ነበር ስታሰቃያት የነበረው። ምክንያቱም እንዲያግታት እንዲይዝላት የቀጠረችው ግለሰብ እንግዲህ ወዲያውኑ እሺ ምንድን ነው የምትፈልጊው በማለት እንግዲህ ሰላምን ተከትለው እንድትሄድ አድርጓታል። ምክንያቱም ስራ እፈልጋለሁ፣ ከሰው ቤት ስራ መግባት እፈልጋለሁ እና ደላላ ቦታ እንድትወስደኝ እፈልጋለሁ ስትለው እሺ በቃ ችግር የለውም እኔም አውቀው ደላላ አለ ከዛ ወስድሻለሁ በማለት እንግዲህ ሰላምን እያስከተለ ቀጥታ ነበር የወሰዳት ማለት ነው። በወሰዳት ታይም ላይ ግን ያየችው ነገር እጅግ በጣም ነበር እንትን ያለው። ምክንያቱም በቃ እሱ ከሌለ እኔ
እመለሳለሁ ብላ ሰላም በምትመለስበት ሰዓት ነበረ ራሷን ፌንት እንድታደርግ ያደረጋት ማለት ነው። እና ልክ ራሷን እንድትስት ካደረጋት በኋላ ቀጥታ ያው የወሰዳት እንግዲህ ራሷ ማይካ ከፈለገችው ቦታ እንዲያግታት ነበር ያደረገችው ማለት ነው። እና ቆይ አንቺ ሰላም የናታን ፍቅረኛ ሰላም ማለት አንቺ ነሽ ወይ በማለት እንግዲህ ማይካ እጅግ በጣም እያስጨነቀቻት እንዲሁም ደግሞ በጣምም ያሰቃየቻት ባለበት ሰዓት ነበረ ማለት ነው። ቀጥታ የናታን ጓደኛ ተብዬው ወደ ቤት የመጣው እንዴ ሰላም ምን ሆና ነው? ለምንስ ነው ከዚህ ላይ ያየዋት? ከናታንና ከሮዛ ጋር ተጣልታለች ወይ? ወደ ቤተሰቦቿ ለመሄድ ወስናለች ወይ? ምንድን ነው የምታደርገው? በማለት እንግዲህ እጅግ በጣም ስላያት ግራ ስለተጋባ ቀጥታ ወደ ቤት ነበር የሄደው። ወደ ቤት እንደሄደ ቆይ ግን ሰላም የት ነው ያለችው? በማለት እንግዲህ ናታንን ሮዝን ነበር እየጠየቁት ማለት ነው። እና በሚጠይቅባቸው ሰዓት ላይ የት እንዳለች ራሱ እኛ አናቅም፣ ምክንያቱም ፈልገናት አተናታል እና የት እንደደረሰች ራሱ እኛ ምንም የምናውቀው ነገር የለም በማለት በቃ እሺ እኔ ወደዚያ ስትሄድ አይቻታለሁኝ፣ ብቻ የሆነ ሰው እየተከተለ ስትሄድ አይቻታለሁ እና የሆነ ነገር መሆን የለባትም ተሎ ብለን እሷን መከተል አለብን በማለት እንግዲህ ሮዚም ናታንም ማለት ነው ተከትለው እንግዲህ ያው ሰላምን ፍለጋ በሄዱበት ታይም ላይ እንግዲህ ሰላምንም እንደዚሁ ማይካ እጅግ በጣም እያሰቃየቻት ነበረ። ሲቀጥል ደግሞ የናታን ጓደኛ ተብዬው በቃ እኔ አስቀድሜ መግባት አለብኝ እንዲሁም ሰው ከሌለና ሌላ ነገሮች ካልተፈጠሩ ተመልሼ መጥቼ ቢሆንም እጠራቸዋለሁ፣ ለማንኛውም እኔ አስቀድሜ ልግባ በማለት እንግዲህ የናታን ጓደኛ ተብዬው ወደ ውስጥ ይገባል ማለት ነው። በዚህ ሰዓት እንግዲህ ማይካ ትመለከተዋለች። እዚህ ላይ እኔ እንደሌለሁና ማይካ እንደምትባል ግለሰብ እንዳላወቅ አሳልፈ ነገራቸው በማለት እንግዲህ ያው ሰላምን ዝም እንድትል ወይንም ደግሞ ድምፅ እንዳታወጣ እኔ በጓሮ በኩል እወጣለሁ በማለት እንግዲህ ራሷ ማለት ነው ማይካም በጓሮ በኩል ትወጣና ሲቀጥል ደግሞ ልጁ ጋር ሲደባደቡ ናታንም ወደ ውስጥ ይገባል ማለት ነው። ናታንም ወደ ውስጥ ዞ በሚገባበት ሳለ የናታን ጓደኛ እየተመታ እንደነበር እንደገና ደግሞ አጋቹ የሆነውን ግለሰብ ማለት ነው ናታን እያባረረ ወደ ውጭ እዞት በሚወጣበት ሰዓት ላይ ማለት ነው ሮዚ ቀጥታ ሰላምን ካለችበት ነገር ትፈታታለች። ምን ሆነሽ ነው? ደህና ነሽ ወይ? እያለች እንግዲህ ከፈታቻት በኋላ ማለት ነው ራሷ ሰላም ወዲያውኑ ቦርሳዋን ይዛ ቀጥታ ወደ እነ ናታን ቤት ነበር ያመራችው ማለት ነው። ሲቀጥል ደግሞ ሰላምም ወደ ኋላ ቀርታ ነበር። የቀረችበት ምክንያትም ደግሞ የናታን ጓደኛ ተብዬው ማለት ነው ተጎድቶ ስለነበረ እሱን እየደገፈችው ነበር ማለት ነው። እና ሰላምም ወደ ቤት ከደረሰች በኋላ ማይካን ግብ ግብ ነበር የገጠመቻት። እንዴት እንደዚህ ታደርጊኛለች? እኔ እኮ ዝም ያልኩኝ ሁሉን ነገር የቻልኩት ለእንጀራዬ ብዬ ነው። አንቺ ግን ከአቅሜ በላይ ሆነሻል። አሁን ላይ ለምንስ እንደዚህ ታሰቃይኛለሽ? ለምንስ እንደዚህ ታደርጊኛለሽ? በማለት እጅግ በጣም ነበር ጠፍጥፍ ያደረገቻት ማይካን ማለት ነው። እና አንዴ በታች አንዴ በላይ እያለች ጠፍጥፍ አድርጋት ነበረ። በጣም ነበር የተናደደችው የተበሳጨችው ሰላም ማለት ነው። ብትናደድም ብትበሳጭም በነገራችን ላይ ይገባታል ብዬ አስባለሁ። ምክንያቱም በጣም ነበረ እንትን ያለቻት የበደለቻትም በተደጋጋሚም በጣም ብዙ ጊዜ ጉዳትም አድርሳባታለች። እና ይሄንን ዝምታዬን ከምንድን ነው የቆጠርሽው? እኔ እኮ ለእንጀራ ብዬ ነው ዝም ያልኩት እንጂ እንዳንቺ መማታት እንዳንቺ ክፉ መሆን አቅቶኛ አይደለም። ምንድን ነው የምትይኝ? ለምንድን ነው የማትይኝ? ለምንድን ነው ስሬን እንድሰራ የማትተኝ? አንቺ ማን ስለሆንሽ ነው? እያለች እንግዲህ ማይካን በምጠፈጠፍበት ሰዓት ነበረ ማለት ነው። ሰላም በበላይ ሆና እየጠፈጠፈቻት ባለበት ሰዓት ላይ እንግዲህ የሮዚ እናት ከች ብላለች። አሁን ላይ ችግሩ የሮዚ እናት ያየችው ነገር ምንድን ነው እንግዲህ ሰላምን ጥፋተኛ ነው የምታደርገው፣ እንዲሁም ማይካን ደና ነው የምታደርገው ብዬ ነው የማስበው። ስለዚህ ከዛ ቤት ልታስወጣትም ትችላለች። ምክንያቱም በዚህ መልኩ አልነበረም ሰላምን የምታያት ማለት ነው እና ጥፋተኛዋና እንዲሁም ደግሞ መጥፎ ነገር የምታደርገው ራሷ ማይካ እንጂ ሰላም አልነበረችም ማለት ነው። እና እንዳገተቻ ስላላወቀች አሁን ላይ ብቻ ያየችውን የተደባደቡበትን ፓርት ብቻ ስላየች ወይዘሮ ሜሮን ማለት ነው አሁንም እንግዲህ ችግሩ ወደ ራሷ ወደ ሰላም የሚያመነዝን የሚሆነው። ስለዚህ አሁን ላይ ናታን እንደዚህም ዝም ማለት የለበትም፣ ዝምታውን መስበር አለበት። ሲቀጥል ደግሞ ያው
ራሷ ናታን ማለት ነው ሰላምን ይዞ ከዚህ ቤት መውጣት አለበት። ከዚህ ቤት ወጥቶ ሁለታቸው አንድ ላይ ሆነው የሚኖሩበትን ነገሮች ማዘጋጀት መቻል አለበት ብዬ አስባለሁ። እናንተም ያላችሁን ሀሳብ አስተያየት በኮሜንት ላይ አያስቀምጡ ለማለት ወዳለሁ። መልካም